እሺ እንዴት ናችሁ? እንግዲህ በመከራ ኤርፖርት ደርሻለሁ እና ኦልሞስት ጨራርሰን ፕሌናችንን እየጠበቅን ነው። እንግዲህ ወደ ሞምባሳ የምናደርገውን ጉዞ አብረን እንከታተላለን። በጣም ድክም ብሎኛል፣ ግን ኤቲኤም ማግኘት አልቻልኩም። እዚህ አካባቢ ላይ የሚጠጣ ነገር ማግኘት አልቻልኩም። እስኪ ወደ በኋላ ላይ ወረድ ብዬ ሜቢ እሞክራለሁ። ፕሌናችን ላይ ወጥተን እንግዲህ ተራ ቁጥር ስንት እንደሆነ ቼክ እናደርጋለን ማለት ነው። ጥሩ ሰዓት እንደደረሰ በእውነቱ ኤክስፔክት አላደረግም ነበር። ሞምባሳ ደርሰናል። ይሁን ላሳያችሁ። ይሄን ይመስላል እንግዲህ ሞምባሳ ያለንበት ቦታ። ፕራይድ ኦፍ አፍሪካ ምልክቱ እንግዲህ ሰንደቅ ዓላማውን ብቻ ይወጣል። ጀርባ ብጎት ማየት ትችላላችሁ። ከጀርባ እንደምታዩት እንግዲህ ሞምባሳ ውስጥ ጭር ብሏል። ፕሌን ያለው ኢንተርናሽናል ዓለም አቀፍ ኤርፖርት ነው። ግን በነገራችን ላይ ሶሪ ሞምባሳ ደርሰን ኤዲን ፓራዳይዝ ሆቴል ነው የምንገኘው። የዚህ ሆቴል እንግዲህ ታች ለይታ ላሳያችሁ። ከጀርባ እንደምታዩት ከመዋኛ ገንዳ ዋና ህንፃው በዚህ ሳይድ ነው ያለው። ዋና ህንፃው በጣም ሰፊ ነው። በዚህ በኩልም ኮንስትራክሽን ይታያሉ። ኤቤስ ከዚህ ጋር ሆነን ቀጥታ የምናየው በዛኛው ሳይድ ማለት ነው ህንድ ውቅያኖስን ነው የምናየው ማለት ነው። ቀጥታ ወደ ህንድ ውቅያኖስ ወርደን እንግዲህ ያለውን ነገር ድባብ አሳያችኋለሁ። የሚገርም ቪው ነው ያለው። ደግሜ ለማለት ፈልጋለሁ። ስሙ ፕራይድ ኢን ፓራዳይዝ ይባላል እና እዚህ ቦታ መጥታችሁ መዝናናት ትችላላችሁ። ቪው በጣም ነው የሚያምረው። እስኪ አብረን ወደዛው እንሂድና እናያለን ማለት ነው ያለውን ድባብ።